ጠቅላይ ሚኒስቴር ተዋልደን አንኖርንም እንዴ? አንድ ባለስልጣን ለራሱ እድሜ ሊያቆይ ብሎኛን ያባላ እንዴ? እኛ ይግደል እንዴ? እኔ በእርግጠኛነት ነው የምነግረው፣ ብሔሩ ራሱ የራሱን ልጅ ይገላል ነገር ሲያባላው የነበረ ህዝብ ክልል ላይ አረ የፍትህ ያለ እዚህ ከተማ እኮ ፍትህ የለም። ዶክተር አብይ ተጨቁነን ነው እንደ ሴት አንድም እናት በምጥ እንዳትሞት ስትወልድ እንዳትሞት ነው መንግስቱ ሁሌ የሚለን። እናቶቻችን እኮ ሳይወልዱ እየሞቱ ነው እዚህ ከተማ። በእርግጠኝነት ምነግሮት ውሃ 3 አለ አከፋፍሎ ለዓለም አቀፍ የሚያል፣ እኛ ግን በውሃ እንጠማለን። ትንኮሳ ሲጀመር ከውሃ መሰበራ ይጀመራል። ትንኮሳ ሲጀመር ማብራት ሲቆፈር አትቀብሩም ተብሎ አፈር ይደፈናል። የኛ ልጆቻችን አናስተምርበትም ወይ እንዴ? ኢትዮጵያ አይደለንም እንደኛ? ከሌላ ሀገር የመጣው አለ እንደዚህ ሀገር? ሁላችንም እኮ አንድ ኢትዮጵያ የወለደችን የአንድ ልጆች እናት ነን። ለምን አራዳ መሆን አለብን? በዚህ የምንም ፋራ የለም። እውነቴን ነው የምነግራችሁ። በልጠን ነው መገኘት ያለብን። ዶክተር አብይ እግዚአብሔር ያክብሮት፣ ሰላም አመጡልን። እኔ እውነቴ ነው ለእናት ክብር ስላሉት ለሴት ልጅም ክብር ስላሉት እባኮትን ልለምኑ ጭምር ልመናም ጭምር ነው